በዓለማችን ላይ ያሉ ሀገራት ሁሉ ከድሃ እስከ ሀብታም ሀገራት መሪዎቻቸው በዛም አነሰም ከከፍተኛው ሕዝብ የተሻለ ኑሮን ይኖራሉ፣ የተሻለ ይመገባሉ፣ በተሻለ መኪና ይንቀሳቀሳሉ። በአፍሪካ ነው እንጂ ያልተለመደው። ስልጣን ካስረከቡ በኋላም ጥሩ ኑሮን ይኖራሉ። በነገራችን ላይ እናንተ ስልጣን ብትይዙ ምን አይነት ኑሮ ትኖራላችሁ? ምን አይነት መኪና ይኖራችኋል? በኮሜንት መስጫው አስቀምጡልኝ። እኔ ደግሞ አንድ ድንቅ ሀገር የሆነች ምርጡና ተናካሽ የእግር ኳስ ተጫዋች ሉዊስ ሱዋሬስ ሀገር የኡራጓይ መሪ፣ የዓለማችን ድሃው መሪ፣ የዋሁ መሪ፣ በያዘው ስልጣን ሳይሆን ህዝቡን መስሎ በመኖሩ የሚታወቀው ጆሴ ሙሃካ የሀገሬው ሰው ፔ እያሉ ስለሚጠሩት ሰው ላስተዋውቃችሁ። ጆሴ ሙሃካ እንደ አውሮፓውያን አቆጣጠር በ1935 በወርሃ ግንቦት ሞንቴቪዲዮ በምትባል በኡራጓይ ከተማ የተወለዱት። አባታቸውን እስካጡበት ዕድሜያቸው ድረስ በጥሩ ሁኔታ ነው ያደጉት። በሀገራቸው የሚያዩት አገዛዝ ስርዓት አልጥማቸው ቢል በ1960 የግራ ዘመም የነጻ ታጋይ ቡድን ተቀላቀሉ። ያኔ ትግል በሚያካሂዱበት ጊዜ ተወዳጅና ተደማጭ ሰው እንደነበሩ ይነገራል። በ1970 በተተኮሰባቸው ጥይት 6 ጊዜ ተመተው ለሞት ተቃርበው ነበር። በተደጋጋሚ ተይዘው ለእስርም ተዳርገው ጠንካራ ጥበቃ ከሚደረግላቸው እስር ቤቶች 2 ጊዜ ማምለጥ ችለው ነበር። ያ ጊዜ ከስቃይ ማምለጫ ጊዜያቸው አልነበረምና ድጋሚ ተይዘው ለእስር ተዳረጉ። ለ14 ዓመት በእስር ቤት ተሰቃይተው አሳልፈው ነበር። ያን ጊዜ ይላሉ ሙሃካ፣ ከባድ ፈተናና መከራዎች አሳልፌያለሁ። ከጉንዳኖች ጋር የማወራበት ጊዜም ነበር። በእስር በነበርኩበት ጊዜ ስለ ሰላምና ነጻነት እሰብክ ነበር ይላሉ። በእርግጥም ጆሴ ሙሃካ ሰላምን ከመስበክ አቁመውም ረፍት አድርገውም አያውቁም። ጊዜ ለታገሱት ያልፋል። በ1985 የኡራጓይ አምባገነን መንግስት ጊዜ አለቀ። ሙሃካ በሰላማዊ መንገድ ወደ ፖለቲካ ፓርቲ በመቀላቀል የፓርላማ አባል ሆኑ። በዛም ወቅት ህዝባቸው ነፃ እንዲሆንና ከስራ አጥነት እንዲላቀቅ ለሀገሬው ህዝብ ለፍተዋል። ከ2005 እስከ 2008 የግብርና ሚኒስቴር በመሆን ሀገራቸውንም አገልግለዋል። በ2010 በነበረው የኡራጓይ ምርጫ በከፍተኛ ድምፅ በማሸነፍ የሀገሪቱ ፕሬዝዳንት መሆን ችለዋል። ነገር ግን እንደምታስቡት ስልጣን ስለያዙ ቤተ መንግስት አልገቡም። የ1987 ዓመተ ምህረት ምርት የሆነች ቮልክስዋገን መኪናቸውንም አልቀየሩም። የተለየ ወይም ጠንካራ ጥበቃ አይደረግላቸውም። የሚኖሩት የነበረው እንደ አብዛኛው የኡራጓይ ህዝብ በዝቅተኛ ቤታቸው ነበር። የሚገርመው ደግሞ ከሚከፈላቸው $12000 90%ቱን ለእርዳታ ነበር የሚሰጡት። በስልጣን ዘመናቸው ድህነትና ስራ አጥነት በከፍተኛ ሁኔታ ቀንሰዋል። ሀገራቸውንም ወደ ዲሞክራሲ ጎዳና እንዳስገቧት ይነገርላቸዋል። በ2015 የስልጣን ጊዜያቸውን ጨርሰው በፈቃዳቸው ጡረታ ወጥተዋል። ነገር ግን በጡረታ ዘመናቸውም ሞንቴቪዲዮ በሚገኘው ቤታቸው የግብርና ስራቸውን እየሰሩ መኖርን የቀጠሉት። በ2012 አንድ ጋዜጠኛ የዓለማችን ድሃው ፕሬዝዳንት ኖት ይሎታል፣ እሱ ለነዛ ምን ይላሉ ተብለው ተጠይቀው ነበር። እንዲህ ሲሉ ሙሃካ መለሱ፣ ድሃው ፕሬዝዳንት ይሉኛል፣ ነገር ግን እኔ ድሃ አይደለሁም። ድሃ እነሱ ናቸው፣ ምክንያቱም ማለቂያ በሌለው ውድድር ውስጥ ናቸው ሲሉ መልሰዋል። ለሳቸው ገንዘብ ለሌሎች መርጃ፣ ለሌሎች መልካም የሚያደርጉበት እንጂ የሚሽቀረቀሩበት አይደለም። ቢሮአቸውን ለመጨረሻ ጊዜ ሲለቁ ባደረጉት ንግግር በትንሹ ስለኖርኩ፣ ትንሽ ቤት ስላለኝ፣ አሮጌ መኪና ስለነዳው፣ ለምን የዓለምን ትኩረት ሳብኩ፣ ይህ ዓለም እብድ ነው፣ የተለመደ ነገር ይገርመዋል ሲሉ ነበር የተሰናበቱት። ባለፈው ዓመት ካንሰር ታመው ነበር። በተወለዱበትም ወር በያዝነው ዓመት በ2025 ከዚህ ዓለም በሞት ተለይተዋል። ባለፈው ዓመትም ከቢቢሲ ጋር ባደረጉት ቃለ መጠይቅ ሞት የማይቀር ነው፣ ሆኖም የህይወት ማጣፈጫ ጨው ነው ብለው ነበር። ጆሴ ሙሃካ የሚታወሱት በስልጣናቸው ወይም በሀብታቸው ሳይሆን በዓለም ከዘመናት አንድ ጊዜ በሚከሰት መልካምነታቸው እንጂ። በዚህ አጭር ቪዲዮ የኒን መልካም ህይወት አሳየናችሁ። እንደነዚህ አይነት ጠቃሚ ቪዲዮዎችን በዚህ ቻናል ያገኛሉ። ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛ።